አበባም ጸሐፊ ሰላማዊት አጎስ የልጆች የተረት መጽሐፍ ናት። በጣም ተወዳጅ ውስጧ ለህፃናት ብትሆንም ነገር ግን ፍንትው አድርጋ የአፍሪካ ሀገራትን ባህል እሴት የምትገልጽ ናት። ነገር ግን እዚህ ጋር የምታየው የነጮችና የጥቁሮች ዝርያን በሚል ነው የታተመችው ይህች መጽሐፍ። ስለዚህ ምንም የልጆች መጽሐፍ ብትሆን ውስጧ ይዘቷ ግን ትልልቅ ሰዎችን የአመለካከት ባህልን ምን አይነት ተጽዕኖ እንደነበረ ልታስረዳ የምትችል ውብ መጽሐፍ ናትና ለልጆች አስመስለው ገዝተው ለራሱ አንብበው ቢረዷትና ታሪኳን ጠለቅ ብለው ቢረዷት ባይ ነኝ። ጸሐፊዋን ሳላመሰግን አላልፍም። ሌላ ጽሁፎቿን አላውቅም። አጋጣሚ ይችንም ትምህርት ቤት ላይ ነው የስዕሏ ከበር ስዕሏ ሳይሆን ከበሯ ስለሳበኝ ውስጧን ሳይ ያው አንዳንዴ መጽሐፍ በሽፋኑ አይገለጽም ይባላል። ግን እቺ ደግሞ የመጽሐፏ ሽፋን ውብ ሽፋን ናት። አሁን ላይ ደግሞ በጣም ማራኪና ሳቢ ሆና ተገኝታለች እና ይቺን መጽሐፍ አንብበው ለልጆቿ ደግሞ ቢያስተምሩና ቢያስረዱ በጣም ገላጭ ናት ብዬ አስባለሁ። ለማንበብ ያብቆት። ይዘቶችን ገረፍ ሳደርግ በድሮ ጊዜ ንጉስ እና ነገስት ሲጋቡ የንግስናቸውን ንጉስ ለንጉስ ዘር ነው የሚጋባና ልክ በዚህ መሰረት ሲጋቡ ወንድየው ሳይፈልግ ይሆናል፣ ሴቲቱም ሳትፈልግ ይሆናል። ነገር ግን በዛ ውስጥ በቤተሰብ ተጽዕኖ ውስጥ ይዳሩና የቤተሰብ ፍቅር ይታጣል። ሳልፈልጋት የማልፈልጋትን የማልፈልገውን ብላ ሴቶች ብዙውን ጊዜ ሴቶች ችግር የለውም፣ ወንዶች ግን ተጽዕኖ አድራሽ ነው። በተለይ ንጉስ ሆኖ በዛ ውስጥ ትወልድና ልጅ እናቲቱ ትሞታለች። አሜን የሚባል ልጅ ትወልዳለች። ልጅ ስለወለደች እግዚአብሔርን አመሰገነች እና ታሪኩ በዚህ ይቀጥላል።